መልካም ነገር ሼር አይደረግም በእኛ ማህበረሰብ ውስጥ ታውቃላችሁ። ጥሩ ነገር ሼር አይደረግም። ጥሩ ነገር ቶሎ አይሰራጭም። ስለዚህ ምላስን ብዕርን መያዝ ያስፈልጋል ማለት ነው። የሰው ክብር ላለመንካ ለአውፉታ የማይመች ወንጀል መስራት የለብንም። ያቆም እንደው ከሰራን እንኳን ማለት ነው ያንንም እንስራ እያልኩ አይደል፣ ግን ለአውፉታ አይመችም። ያን ሰው ክብሩን እንዴት ነው የምንመልስልን? ተብሪአ ማድረግ አለበት እኮ ሰውዬው። ይሄ ሰው እንዲህ ነው ብዬ ስሙን አጥፍቼው ከሆነ ስሙን ያጠፋውበት ቦታ ሄጄ ንጽህናውን እኮ ማረጋገጥ አለብኝ። ሸርዓን እኮ የግዴታ ነው። እሺ ተሰራጭቷል፣ ማን ጋር እንደደረሰ እንኳን አናውቀው። እንዴት አድርገን ነው ይህን ሰውዬ ስሙን የምናጸዳለት? ክብሩን እንዴት አድርገን ነው የምንመልስለት? ይህ በጣም መጠንቀቅ ያስፈልጋል። መልካም ነገር ሼር አይደረግም በእኛ ማህበረሰብ ውስጥ ታውቃላችሁ። ጥሩ ነገር ሼር አይደረግም። ጥሩ ነገር ቶሎ አይሰራጭም። ስለዚህ ምላስን ብዕርን መያዝ ያስፈልጋል ማለት ነው። የሰው ክብር ላለመንካ ለአውፉታ የማይመች ወንጀል መስራት የለብንም። ያቆም እንደው ከሰራን እንኳን ማለት ነው ያንንም እንስራ እያልኩ አይደል፣ ግን ለአውፉታ አይመችም። ያን ሰው ክብሩን እንዴት ነው የምንመልስልን? ተብሪአ ማድረግ አለበት እኮ ሰውዬው። ይሄ ሰው እንዲህ ነው ብዬ ስሙን አጥፍቼው ከሆነ ስሙን ያጠፋውበት ቦታ ሄጄ ንጽህናውን እኮ ማረጋገጥ አለብኝ። ሸርዓን እኮ የግዴታ ነው። እሺ ተሰራጭቷል፣ ማን ጋር እንደደረሰ እንኳን አናውቀው። እንዴት አድርገን ነው ይህን ሰውዬ ስሙን